ኦኬ ብሩክ ዮሐንስ ነኝ እንደምታውቁት አይ ቲንክ ላስት ቪዲዮ ላይ ዴፊኒሽን ፓርት ጀስት እሱን ጀምሬ አንድ ነገር ዲፋይን አድርጌ ዴፊኒሽን ሰርቼላችሁ ነበር እሱ ነገር ምንድነው ጀስት ሂር እንደምታዩት ዴፊኒሽን ብዬ ማቴሪያል ፕሮፐርቲስ ዲፋይን አድርጌላችሁ ነበር በዚህ ቪዲዮ ምን ሰራው ነገር ምንድነው ጀስት ሂር አት ዴፊኒሽን ፓርት ላይ a lot of things to be defined እዚህ ጋር እንደምታዩት section properties spring properties diaphragm properties peer labels span labels plus እዚህ ጋር functions ላይ እዚህ ጋር ምንደ response spectrum time history plus እዚህ ጋር mass source p delta load patterns load case load commissions just እነዚህ ነገሮች the whole ምን የሚደረጉ ናቸው just definition የሚፈልጉ ነገሮች ናቸው here በዚህ ቪዲዮ ምን ሰራው ነገር ምንድነው just እንደምታውቁት just material definition ሰርቻለሁ next ደግሞ section definition እሱን ፓርት ምን ሰራ section definition ሰርተን next ምን እናደርገው ሞዴል ምን ሰራ ይሆናል ሞዴል ፓርቱን just ሞዴል ማድረግላችሁ ይሆናል just እንደምታውቁት ቢልዲንጋችን እዚህ ጋር ሂጅ ቢልዲንግ G+9 ቢልዲንግ ነው ሶ በዚህ ቪዲዮ እዚህ ጋር ዲፋይን ተሉና ምን ታረጋላችሁ section properties ዲፋይን ማድረግ ይጣበቅባችኋል just section properties ላይ just እንደምታውቁት ስንት እንትኖች ናቸው የቢልዲንጋችን ኤሌመንቶች just እንደምታውቁት ስድስት ናቸው we have 6 elements or 6 እንትኖች ናቸው ቢልዲንጎቻችን just the parts or elements of the buildings are 6 ናቸው እነዚህ ምንድን ናቸው beams and frames the frames የሚባሉት ምንድን ናቸው normally በታብስ ዲዛይን የምናደርጋቸው ነገሮች only frames ናቸው frames ሲባል ምንድን ነው just only beams and columns ናቸው next ደግሞ beams and columns joints beams and columns joints slabs plus ምድራቸው just columns and foundation joints እና foundations ናቸው just እነዚህ 6 members ናቸው just እነዚህ ነገሮች እንትን ማወቅ ይጠበቅባቸዋል so here እዚህ በዚህ ቪዲዮ ምን ሰራው ነገር ምንድነው just እነዚህ አራቱን ፓርት that means beams and columns next ደግሞ slabs and walls just wallዎችን ለምን እንጠቀምበት እዚህ ጋር just we have basement and floor just basementችን just at modern days እንደነገርኳችሁ ምንድነው just አጫጭር ቢልዲንጎች just ማስዋቢ wallዎችን እንደዚህ ቤዝመንቶችን just እንትን ታውቁ ይችላልላችሁ ማስዋቢ wallዎችን መጠቀም ይችላልላችሁ ግን here እዚህ ጋር በእንትን ብንሰራው just ዲዛይን ብናደርግ ይሻላል just እዚህ ጋር በሺሮን በመጠቀም ዲዛይን ብናደርግ ይሻላል ሌላው another thing ምንድነው just wallዎችን lift shafts lift course just እሱን ሞዴል እናደርግበታለን just lift shafts ዲዛይን እናደርግበታለን ሞዴልን ኮንስትራክት እናደርግበታለን another thing ደግሞ just wallዎችን የምንጠቀምበት ፖይንት ኤቶጋኑ የሚሆነው just when ቢልዲንጋችን just torsional flexible ሲሆን just ምንድነው የምታደርጉት just እሱን ነገር አቮይድ ማድረግ ይጠበቅባቸዋል ቢልዲንጋችሁ just torsional flexible እንዳይመጣ just እሱን በሲያለ መጠን እሱን ነገር አቮይድ ማድረግ ይጠበቅባቸዋል how to avoid just just ዲዛይን የምታደርጉበት ሲስተም አለ እሱ ራሱን ቢልዲንጋችሁን just torsional flexible አድርጋችሁ ዲዛይን የምታደርጉበት ሲስተም አለ just እሱን ግን just it's not good enough አይደለም just እሱን ነገር አቮይድ ማድረግ ይጠበቅባችሁ torsional flexibility አቮይድ አድርጋችሁ just ኮንስትራክት ማድረግ ይጠበቅባችኋል so torsional flexibility just ቢልዲንጋችን እንደምታውቁት just ለቶርዥን ሊጋለጥ ይችላል that means ለቢልዲንጋችን just rotate ያደርግ ይችላል earthquake ምናምን just ምን ሊያደርግ ይችላል along z axis just ምን ሊያደርግ ይችላል rotate ሊያደርግ ይችላል እሱን ነገር በእንት የምታረጉበት ኮንትሮል የምታረጉበት ሲስተም ብቸኛው ነገር ምንድነው just አንድ በቢልዲንጋችሁ just ኤነርጂ ዲሲፔት እንዳያደርግ አርጋችሁ ዲዛይን ታረጉ ይችላልላችሁ ፕላስ ደግሞ ሌላው ነገር ምንድነው just torsional flexibility አቮይድ ታረጉትና ምን ታረጉ ይችላልላችሁ ወሎችን በመጨመር just እነዛ ወሎች ምን ሊያረጉ ይችላል ቢልዲንጋችሁ ሮቴት እንዳያደርግ just እሱን torsionally inflexible ሊያረጉ ይችላሉ or ቢልዲንጋችን just ሮቴት እንዳያደርግ ምን ሊያረጉ ይችላል ኮንትሮል ሊያረጉ ይችላሉ another function of our walls ለምንድነው የምንጠቀመው just ቢልዲንጋችን for example እንትን ሊያደርግ ይችላል for example p delta ቼክ ታደርጉትና above 0.3 just ታውቁታላችሁ ሪኮመንድ የሚደረገው just p deltaችን up to 0.3 most probably above 0.2 ባይሆንም just እንደዛም just prefer ይደረጋል ግን ሞስትሊ እንደምታውቁ 0.3 ነው just ኮዳችን ሪኮመንድ የሚያደርገው ግን እዚህ ጋር above 0.3 ቢመጣም ደግሞ ታደርጉት just frames አድ ልታደርጉት ይችላልላችሁ frames that means ኮለኖችን አድ ልታደርጉት ይችላልላችሁ just እዚህ ጋር ኮለንስን አድ ልታደርጉት ይችላልላችሁ ግን ኮለኖችን አድ ማድረጋችን just እንትን ሊያደርግ ይችላል ቢልዲንጋችን just function ምን ሊያደርግ ይችላል አፌክት ሊያደርግ ይችላል እሱን ነገር አቮይድ ማድረግ ከፈለጋችሁ ምንድነው የምታደርጉት wallsን at the periphery that means center part ላይ የምትጨምሯቸው እንትኖች wallዎች just they are function they are useless ናቸው just center ለምታደርጓቸው
ወሎች ምንድናቸው ቶርዥናል ፍሌክሲቢሊቲውን ጀስት አቮይድ ሊያደርጉት አይችሉም። የቱ ጋር ምን ተምታሩት ወሎችን አደ ፔሪፌሪ ዳምስ ዳር ላይ ምን ታሩት አላችሁ ጎቦልስን አርብ ማድረግ ምን ታሩት አላችሁ ቢልዲንጋችሁን ጀስት ፒሪየንታል ኦር ላተራል ዲፍሌክሽን ዳምስ ሆሪዞንታል ሎድስ አርዚኪክ ሊሆን ይችላል ጀስት ዊንድ ሊሆን ይችላል እነዛ ሎዶች ምን ታሩት አላችሁ አቮይድ ታረጉትና ቢልዲንጋችሁ ጀስት ላተራል ደንተኑን ዲፍሌክሽን ጀስት ምን ታሩት አላችሁ ዲክሪዝ ታሩት ይችላልላችሁ these are the functions of the ባጭሩ ምንድናቸው ጀስት አንድ ሮቴሽን ዳትስ ቶርዥናል ፍሌክሲቢሊቲ አቮይድ ታረጉበት ይችላልላችሁ ኦር ዋዝ አናዘር ቲንግ ደግሞ ምንድነው ጀስት ዎልስ ላተራል ዲፍሌክሽን ጀስት ምን ታረጉት ይችላልላችሁ ኮንትሮል ታረጉበት ይችላልላችሁ ኦኬ ኔክስት ምንድነው ታረጉት እዚህ ጋር ጀስት ፍሬምስን ዲፋይን እናደርጋለን ዋት ፍሬምስን ዲፋይን ስናደርግ ምንድነው ታረጉት እዚህ ጋር በሴክሽን ፕሮፐርቲስ ላይ እንደዚህ ክሊክ ታረጉና ምን ታረጋላችሁ ሂር መልቲፕል ዲሊት መልቲፕል ፕሮፐርቲስ ላይ ክሊክ ታረጉና ምን ታረጋላችሁ ምን ሴሌክት ታረጉና ዲሊት ሴሌክት ፍሬምስ ኔክስት አሁንም the whole ሴሌክት ታረጉና ዲሊት ታረጋላችሁ ኦኬ ኔክስት ምን ታረጋላችሁ አድ ኒው ፕሮፐርቲ ኦር ኢምፖርት ታረጉ ይችላልላችሁ ከዚህ again እዚህ ጋር አድ ኒው ፕሮፐርቲ ላይ ክሊክ ታረጉና ምን ታረጋላችሁ አድ ኒው ፕሮፐርቲ እዚህ ጋር ሴክሽን ሼፕ ኮንክሪት ምንድነው ሬክታንጉላር ኮንክሪት ነው እዚህ ጋር ደግሞ ኮንክሪት እዚህ ጋር እንደምታዩት ኮንክሪት ሬክታንጉላር ኮንክሪት ሰርኩላር ኮንክሪት ቲ ቢምስ that means ribbed beams steel እዚህ ጋር እንደምታዩት አይ ሲ ፕላስ ደግሞ እዚህ ጋር ስቲል ኮምፖዚት የሚባሉት ምንድናቸው the composite of ምንድናቸው ኮንክሪት ስቲል ናቸው ሌላው ደግሞ ስፔሻል የሚባል ጀስት እዚህ ጋር just let's select concrete rectangular እሱን select ታረጉትና ኦኬ እዚህ ጋር ሂር ምንድነው ታረጉት let's name it colon ኦኬ colon just ቢልዲንግ +9 ነው ከስንት ጀምር let's ከስታርት from 70 square colon 70 by 70 ሴንቲሜትር ምንድነው just እንደዚህ select ብናረግ material type just concrete 5 another section shape it is concrete rectangular was another thing እዚህ ጋር section dimensions depth እዚህ ጋር እንደምታዩት depthአችን just as long as እንትን ነው square colon ነው ስንት እናደርጋለን 700 እዚህ ጋር 700 ታረጉና ሌላው ነገር ምንድነው እዚህ ጋር እንትን የምታረጉት ነገር modify or show reverse ላይ እዚህ ጋር ክሊክ ታረጉና እዚህ ጋር የምታረጉት ነገር ምንድነው just design type just select ማድረግ ይጠበቅባችኋል እሱን ዲዛይን ታይፑን ሴሌክት ስታደርጉ እንደምታደርጉት እዚህ ጋር just here columns እና bracket columns እና beams just እዚህ ጋር እንትን ያደርጋል was another thing እዚህ ጋር ማወቅ የሚጠበቅባችሁ ነገር ምንድነው just column ሲሆን just moment in two direction that means m2 and m3 ሌላው ደግሞ pp that means axial load just inter column ላይ የሚመጣበት axial load that means from top floors just የሚመጣበት axial load beam ሲሆን ደግሞ m3 that means 3 only beam ነው የሚለው so ይሄን ነገር ሰለክት ማድረግ ይጠበቅባችኋል was another thing እዚህ ጋር ሎንግ ሲሆን ኢባርስ ኤስ 400 ኮምፓይንትመንት that means stirrups 400 reinforcement configuration is rectangular ሲሆን እዚህ ጋር ኮምፓይንትመንት ባራቹ ምንድነው የሚሆነው ታይስ ነው የሚሆነው just ታይስ ሲምፕል ታይስ እና ሰርኩላር ሴሌክት ስታደርጉ ደግሞ ምንድነው ሴሌክት የምታደርጉት እዚህ ጋር ስፓይራልስ that means እንደዚህ የሚጠመጠሙ እንትኖችን just ሴሌክት ማድረግ ይጠበቅባችኋል so here our column is rectangular so component bars ties ነው ተጠቀሙት ዲዛይን to be checked ሳይሆን to be designed just here to be designed እሱ ታረጉትና clear cover for component bars ከቨራችን ስንት ይሆን 25 እንጠቀምና just let's say 25 or 30 ታርጉ ይችላልላችሁ 30 just እሱ ነገር just ዩሮ ኮር ላይ just ገብታችሁ just ካልኩሌት አድርጋችሁ መጠቀም ይችላልላችሁ እንደምታውቁት just ዩሮ ኮር ላይ ያነዚህ ኮምፕሊት ከቨርስ እና just እነዛ አንኬቴጅ ማያምን just እነዛ ነገሮች ካልኩሌት ያደርጋችሁ just እዚህ ጋር መጠቀም ይችላልላችሁ or simply just እዚህ ጋር ሴሌክት አድርጋችሁ ኖርማሊ እኛ ባይ እንትን የምንጠቀመው ባይ ዲፎልት 25 ነው just ሳሪ እንጠቀም እዚህ ላይ so okay was another thing እዚህ ጋር modifiers just ቢልዲንጋችሁ just እንትን ታረጉ ዲዛይን ታረጉ ኮምፕሊት ካፍት አድርጋችሁ just እንትን just ኮንሲደር ማድረግ ኤክስፔክት ማድረግ የሚጠበቅባችሁ just expect ማድረግ የሚጠበቅባችሁ just ኮንክሪታችሁ ምን just ክራክ እንደሚያደርግ ኤክስፔክት ማድረግ ይጠበቅባችኋል just
እሱን ነገር ሂር ኮንሰፕት የምታደርጉበት ወይ ምንድነው ጀስት አንድ ሊኒየር አናሊሲስ ነው ሊኒየር አናላይሲስ ጀስት እንደምታውቁት ምንድነው ጀስት እንትናችን ጀስት ሜምበራችን ክራክ ያደርጋል ብለን ጀስት ኮንሲደር እናደርጋለን that means half only half part will ሰርቭ ያደርጋል ብለን ነው that means ጀስት ቢንጋችን for example ቢም ላይ ሎድ አሳይን እንትን ኢምፖዝ ብታደርጉበት ጀስት ስሞል ሊል አማውንት ኦፍ ሎድን ኢምፖዝ ብታደርጉበት ያ ሎድ ጀስት ኮምፕሬሽን ፓርት ላይ የሚሸከመው ነው ኮንክሪት ነው ቴንሽን ፓርት ላይ ደግሞ ቴንሽን እንትን ነው ሪኢንፎርስመንት የሚሸከመው እሱን ሎድ ደግሞ ጀስት እንትን እያደረገን ስንሄድ ጀስት ኢንክሪዝ እያደረገን ጀስት ሞር ሎድን ጀስት ኢምፖዝ እያደረገን ስንሄድ ጀስት ምን ያደርጋል that load just ክራክ ሊፈጥር ይችላል ከስር ክራክ ያደርጋል ጀስት ክራክ የሚያደርግበትን ፓርት ጀስት እሱን አቮይድ አድርገን ግማሹን ፓርት ብቻ ጀስት ምን ያደርጋል ሬስት ያደርጋል ብለን ጀስት እንደዛ እንትን እናደርጋለን ሶ እሱን ነው እዚህ ጋር የምታደርጉት ሶ ክሮስ ሴክሽን ጀስት 0.5 ኖ ክሮስ ሴክሽን ጀስት ክሮስ ሴክሽን ሙሉ ነው ክሮስ ሴክሽን ጀስት እንትን ያደርጋል ጀስት እንትናችን ክራክ ያደርጋል ክሮስ ሴክሽን ሊቀንስ አይችልም ሶ ምንድነው የምታደርጉት እዚህ ጋር ሺር ኤሪያ ኢንቱ ዳይሬክሽን ይሄን 0.5 ታረጉታላችሁ ጀስት ይሄን 0.5 ታረጉትና ሂር ቶርዥን 10% ነው እዚህ ጋር ደግሞ ሂር ኢዝ ሞመንት ኦፍ ኢነርሺያ አባውት አክሲስ 0.5 ሂር ደግሞ 0.5 ነው እቺን ደግሞ 10% ጀስት ይሄ እነዚህ ነገሮች ኮር ላይ የምታገኟቸው ነገሮች ናቸው አሁን ፋስትሊ ጀስት እነዚህ በጣም ኤሌመንታሪ ነገሮች ናቸው ጀስት እዚህ ላይ ዙም ጊዜ ኪል ማድረግ አይጠበቅብኝም ጀስት ዲስ አርቱ ሞዴሊንግ ያሉት አርቱ ሞዴሊንግ ብቻ ሳይሆን አርቱ ሎድ አሳይመንት ምናምን ያሉት ሎድ ፓተርን ዴፊኒሽን አሁን ጀስት እነዚህ ነገሮች ናቸው እንጂ ጀስት ሂር እነዚህ ነገሮች ማለት አርቱ ኤሌመንታሪ ነገሮች ናቸው እነዚህ ነገሮች ላይ ጀስት ታይም ዌስቲንግ ዲስ ማች ትክክል አይደለም ሶ ምንድነው የምታደርጉት አሁን ኦኬ ትሉና ጀስት እችንም ድሊት ማድረግ ትችላላችሁ ኔክስት አድ ፕሮፐርቲ አድ ኮፒ ኦፍ ፕሮፐርቲ ኦር አድ ፕሮፐርቲ አድ ኮፒ ኦፍ ፕሮፐርቲ በተሉ ጀስት ምንድነው የምታደርጉት እዚህ ጋር ጀስት ሞዲፋየርስ እንደገና ሪፒት ማድረግ አይጠበቅባችሁም ሂር እችንም ጀስት መንካት አይጠበቅባችሁም ሲምፕሊ ምንድነው የምታደርጉት እዚህ ጋር ጀስት here only name that means colon first እናድርግ 60 by 60 ኮንክሪት ማቴሪያል ታይፕ C25 እቺን ብቻ ኤዲት ማድረግ ይጠበቅባችኋል here 600 next ምንድነው የምታደርጉት add copy of property 60 colon 60 by 70 here depth 700 ዩዛችን ደግሞ ስንት ይሁን 600 ኦኬ next add copy of property colon 50 by 60 here 600 ዩዛችን ደግሞ ስንት ይሁን 500 ኦኬ next add copy of property okay colon 50 by 50 here 500 by 500 just እንደነገርኳችሁ እነዚህ ነገሮች just መንካት ይጠበቅባችሁ ለምንድነው ኦሬዲ ኮፒ ኦፍ ፕሮፐርቲስ ምናምን ብዬ just እንትን ስላደረኩ just እንትን ማድረግ አይጠበቅባችሁ just ኮፒ እንትን ማድረግ አይጠበቅ እነዚህ ነገሮች እንትን ማድረግ አይጠበቅባችሁ was another thing here colon 50 by 50 50 60 60 by 60 60 by 70 70 by 70 let's add one colon just እነዚህ ነገሮች here colon 40 by 40 okay እንደዚህ ብናረግ ለምበትም just አክሲያሉራችን ዲክሪዝ ያደርጋል ነው የሚሄደው just from bottom to top just አክሲያሉራችን እየጠየቀን ዲክሪዝ ያደርጋል ነው የሚሄደው from bottom to top from top to bottom ደግሞ just ምን ያደርጋል ነው የሚሄደው አክሲያሉራችን እየጨመረ ነው የሚሄደው ኮንስታንት ምን ማድረግ ይጠበቅባችኋል የኮለን እንትናችሁ ሳይዛችሁ ዳይሜንሽናችሁ just እየጨመራችሁ ስቱ ዳውን ኪዝ ማድረግ ስለሚጠበቅባችሁ was another thing add copy of property here beam 20 by 40 እዚህ ጋር depth 400 width 200 here modifiers the same okay only here የምታደርጉት ነገር ምንድነው just እችን ሰሌክት እናደርጋለን here longitudinal bars 400 ኮምፖኔንት ስቴራፕስ 400 next ደግሞ እዚህ ጋር ቶፕ ባርስ ላይ just የምታደርጉት ነገር ምንድነው እዚህ ጋር cover to longitudinal bars groups and trade ነው የሚለው እዚህ ጋር cover to longitudinal bars groups and trade means just እንደምታደርጉት just ኮንክሪት ከቨር አለች አካላይ ኮንክሪት ከቨር ኦሬዲ ሰንተር ያስገባሁት 30 ኮንክሪት ከቨር
ሲደመር ምንድነው የምታደርጉት? ኮንክሪት ከቨር ሲደመር ስቲራፕስ that means ስቲራፕ for example ባለ 10 ብንጠቀም 10 mm ዳያሜትር ብንጠቀም ሂር ስቲራፓችን ነው ኮንክሪት ከቨራችን ከላይ ስንት የምትሆነው 30 ሴንቲሜትር 30 mm ኔክስት for example ስቲራፕ ባለ 10 ብንጠቀም 10 mm ኔክስት ፕላስ ተብሉና for example አሁን ቢማችን ላይ ባለ ዳያሜትር 16 ሎንጂቱዲናል ሪኢንፎርስመንት ብንጠቀም up to the midpoint of ምንድነው የሚሆነው up to the midpoint of longitudinal reinforcement የሚሆነው that means half the part of the longitudinal reinforcement የምንጠቀመው that means concrete cover plus 10 cm stirrup plus half part of the ምንድነው የምንጠቀሙት the longitudinal reinforcement የምንጠቀሙት for diameter 16 ብንጠቀም ስንት ነው የሚሆነው half part 8 ነው የሚሆነው so 40 ስንት ነው የሚሆነው 48 ነው የሚሆነው just እሱን ነገር እዚህ ጋር both bottom bars and top bars ላይ 48ን ታስገቡትና here M3 then only ቢም ታሩ ሎንግ ባርስ እነዚህ ምንድናቸው ጀስት እነዚህን ታይፕ ታረጉና ኦኬ ኔክስት እችን አድ ኮፒ ኦፍ ፕሮፐርቲ ትሉና ቢም 25 for example ቢም 25 ኦኬ ቢም 25 by 40 ኦኬ እችን 250 ኦኬ አድ ኮፒ ኦፍ ፕሮፐርቲ ቢም 25 by 50 okay okay next add copy of property okay beam 25 by 60 okay እችን ታረጉና modifiers as it is እችን show modifier show we are as it is so ዲፋይን አረጋግን just እነዚህ ፕሮፐርቲስ just sections እዚህ ፕሮፐርቲስ ዲፋይን አረጋግን just እነዚህ በመጠቀም ሞዴል ማድረግ ነው ኔክስት እንደምታረጉት እዚህ ጋር ዴፊኒሽን ፓርት ላይ እንደምታረጉት ስላብ ፕሮፐርቲ ዲፋይን ማድረግ ይጠበቅባችኋል here okay slab property define section properties ላይ slab parትን sections define ማድረግ ይጠበቅባችኋል here የምታረጓቸው ነገሮች ምንድናቸው just እችን modify or add copy of property or add new ተሉና property name for example ከslab 15 cm that means just እንደምታውቁት as diaphragm count የሚደረገው just ከ7 cm or 70 mm ነው so ከ15 ብንጀምርና just እንደምታውቁት just starting depth አለው starting depth just ካልኩሌት አድርጋችሁ just በእንትን የምታረጉት ነገር ነው ግን mostly ምንድነው just slab parትን ወደ safe export አደረጉትና እዛ ዲዛይን የምታረጉት so እዛ deflection ምናምን ፕላስ ደግሞ flat slab ሲሆን ደግሞ fencing ምናምን እሱ ነገር ቼክ ያደርጋችሁ just depthን increase ያደርጋችሁ just ዲዛይን ማድረግ ስላላችሁ here ግን as beginning just starting depth 150 ተጠቀምና ከዛ ጀምር slab material 25 ኔክስት ሼልቲን just እነዚህ ነገሮች ሼልቲክ ምናምን just በG+4 ቢልዲንግ እዛ ላይ በደንብ እንትን አድርጌያለሁ ዲፋይን አድርጌያለሁ ኤክስፕሌን አድርጌያለሁ here ምንድነው የምታደርጉት እዚህ ጋር ሜምብሬንስ ቤንዲንግ ምናምን እዚህ ላይ የምታደርጓቸው ነገሮች ምንድናቸው just ኖርማሊ የምናውቀው ነገር ምንድነው just እንትናችን ስላባችን just from 15% up to 30% remain ያደርጋል ክራክ ያደርገና that means up to 70% ክራክ ያደርጋል from 15% up to 30% ምን ያደርጋል remain ያደርጋል ብለን ነው እንትን የምናደርገው just so እዚህ ጋር ተመጣጣው ነገር ምንድነው just ስቲፈንስ ሞዲፋየርስ የምንጠቀም most of the time 0.25 ነው that means 25% ከእንትን ነው just እሱ ነው የምንጠቀመው ስቲፈንስ ሞዲፋየርስ 25% or 0.25 ነው የምንጠቀመው ግን እዚህ ጋር አንድ ነገር ማወቅ ይጠበቅባችኋል አንድ ነገር እሱ ነገር ምንድነው just ፌለር እንትን ነው የፌለር ኦርደር ፌለር የሚባል ነገር ኦርደር ፌለር እንደምታውቁት ምንድነው ፈርስትሊ ፌል ሊያደርግ የሚጠበቀው ምንድነው just ሎካል ፌለር የሚያመጡ ነገሮች ብቻ ፌል እንዲያደርጉ ነው የሚጠበቀው እነዛም ነገሮች ምንድናቸው በተሉን for example ቢሞች ፌል ቢያደርጉ ስላቦች ፌል ቢያደርጉ ምንድነው just ሎካል ፌለር ነው የሚፈጠረው simply that area only that area ብቻ ነው ፌል የሚያደርገው just ያቺ ፖይንት ብቻ ነው ፌል የምታደርገው እና what another thing just for example global failure የሚባለው ፋውንዴሽን ፌል ቢያደርግ just the whole building collapse የሚያደርገው another thing for example column ፌል ቢያደርግ እንደዚህ አይነት ነገሮች አሉ so ምንድነው just failure order እዚህ ጋር ኦርደር ማድረግ ይጠበቅባቸዋል so እሱ ነገር ምንድነው for example first slab ፌል ቢያደርግ next beam ፌል ቢያደርግ next column ፌል ቢያደርግ
ኔክስት ደግሞ ፋውንዴሽን በጭራሽ ፌል እንዲያደርግ ምንድነው ሪከመንድ አይደረግም። ለምን በተሉ ጀስት ፋውንዴሽን ፌል አደረገ ማለት ሆል ቢልጋሽን ኮላፕስ ያደርጋል። ሶ ምንድነው የምታደርጉት እዚህ ጋር ፌለር ኦርደር የሚባል ነገር ጀስት ይሄ ነገር ዲቴይል አንድ ቪዲዮ የሚፈልግ ነገር ነው። ኖርማሊ ዲዛይን ካፓሲቲ የሚባል ነገር የፋውንዴሽን ዲዛይን ካፓሲቲ እሱ አንድ ቪዲዮ ሰርቼ ፖስት አድርጌያለሁ ከዚህ በፊት። እሱን ነገር ጀስት ባክ አድርጋችሁ እንትን ማለት ትችላላችሁ። ሂር ግን ማወቅ የሚጠበቅባችሁ ነገር ምንድነው ዲዛይን ኦርደርን ጀስት እሱ ነገር አንድ ቪዲዮ ሰርቼ ፖስት ማድረግላችሁ ይሆናል። ሲምፕሊ ግን እዚህ ጋር ማወቅ የሚጠበቅባችሁ ነገር ቢሚንጋችን ጀስት ስላባችን 50 አባብ 7 ሴንቲሜትር 7 ሴንቲሜትር ማለት 7 ሚሊሜትር ነው። አባብ ዳ ሲሆን ጀስት እንደ ዲያፍራም ካውንት የሚደረጉት አምስት ላተራል ሎዶችን ሆልድ ሊያደርግ ይችላል። ቲክነስ ያለው ነገር ምን ሊያደርግ ይችላል? ላተራል ሎዶችን ሆልድ ሊያደርግ ይችላል። ሂር ግን እንዴት አድርጋችሁ ኮንሲደር የምታደርጉት ይሄ ስላባችን ላተራል ሎድን ሆልድ አያደርግም ብለን ነው እንትን የምናደርገው። ጀስት that means ሬዚስት አያደርግም። ግን in actual case ሬዚስት ያደርጋል ኦር ሆልድ ያደርጋል ላተራል ሎዶችን። እዚህ ጋር ግን ካውንት የምታደርጉት ነገር ምንድነው? ጀስት ላተራል ሎድን ሲመጣበት ምን ያደርጋል? ጀስት ቀጥታ ትራንስፈር ያደርጋል ማለት to the frames that means columns and beams ትራንስፈር ያደርጋል ብላችሁ ምን ታደርጋላችሁ? እንደዛ አሲዩም ኮንሲደር ታደርጉትና ሂር ስላባችሁን ቀጥታ ላተራል ሎዶችን ለሆል ይመጣበትን ወደ ፍሬምስ ትራንስሌት ያደርጋል ኦር ወደዛ እንትን ያደርጋል ብለን ጀስት እንደዛ ኮንሲደር ታደርጉትና ስላብን ጀስት ትንሽ ሊል አማውንት ኦሬዲ እንደ ዜሮ መጠቀም ግን ዜሮን እዚህ ጋር አክሴፕታብል አክሴፕት ስለማያደርገው እንዴት አደርጉታላችሁ? 5% አደርጉታላችሁ። እዚህ ጋር ጀስት ስቲፍነስ ሚቀራው ጀስት 5% ብቻ ብለን ጀስት እንደዛ ኮንሲደር እናደርጋለን። ሶ እዛ ጋር ሂውጅ አማውንት ኦፍ ፋክተር ሴፍቲ ነው የምንሰጠው ለምኖች ፎር ፍሬምስ that means ሂውጅ አማውንት ኦፍ ሪኢንፎርስመንት የሚመጣባቸው ለዲዛይን ስታደርጉ ሂውጅ አማውንት ኦፍ ሪኢንፎርስመንት የሚመጣ that means ምንድነው የምናደርገው? ፌለር ኦርደር ቀድሞ ጀስት ፈርስትሊ ስላብ ፌል እንዲያደርግ ኔክስት ደግሞ ፍሬሞች ፌል እንዲያደርጉ ቢም ፌል እንዲያደርግ ኔክስት ደግሞ ኮለም ፌል እንዲያደርግ ጀስት እሱ ነገር ኦርደር እንዲጠብቅ እንደምታደርጉት እዚህ ጋር ይሄን ነገር 5% or 0.05 ብናደርግ ጀስት እንደዛ ፕሪፈራብል ነው። ሶ ምንድነው የምታደርጉት? ጀስት ይሄን ነገር ዲቴይል እንትን ነው የሚፈልገው ዲቴይል ኤክስፕላኔሽን ነው የሚፈልገው። ይሄ ነገር ፌለር ኦርደር የሚባል ነገር እንደምታውቁት ጀስት ኮዳችን ላይ ጀስት እንትን የሚባል ነገር አለ። ቢም ኮለን ካፓሲቲ የሚባል ነገር that means 0.5 የኮለን ካፓሲቲ ጀስት ገዛ ነው ኢኳልስ ቱ 1.3 that of moment resistance of that beam just that means ቢም ኮለን ካፓሲቲ የሚባል ነገር 1.3 ታይምስ ቢም ካፓሲቲ ከኮለን ካፓሲቲ ጋር ጀስት እንደዛ ኮምፔር የምታደርጉት። ሶ እሱ ነገር ምንድነው? ፌለር ኦርደር እሱን ነው። that means weak beam strong column እንደዛ ክሬት እናደርገው። ሶ እዚህ ጋርም እንደዛ ክሬት የምታደርጉት that means ስላባችን ቀድሞ ፌል እንዳያደርግ ጀስት እሱን ጀስት how to treat ይሄን ነገር እንዴት አድርጋችሁ ትሪት የምታደርጉትና ኮንሲደር የምታደርጉት በዚህ way ነው። that means little amount of stiffness modifiers ፕሮቫይድ በማድረግ ምንድነው የምታደርጉት? እሱን ነገር ፌለር ኦርደር ኪፕ ልታደርጉት ትችላላችሁ። ሶ ቤንዲንግ እዚህ ጋር አፕሹ ሺርም ጀስት እንደዚህ ልታደርጉ ትችላላችሁ። ዳማተር ሶ እንደምታደርጉት እንደነገርኳችሁ ፌለር ኦርደርን ጀስት ይሄ ነገር ጀስት ሞክሩትና ልታገኙ ትችላላችሁ። ይሄ ነገር 25% ስታደርጉና 5% ስታደርጉ ፍሬሞች ላይ የሚመጣውን የሪኢንፎርስመንት ዲፈረንስ እሱን ነገር ሄዳችሁ ቼክ ማድረግ ትችላላችሁ። ሶ ሂውጅ አማውንት ኦፍ ሪኢንፎርስመንት ኦን ዳት ቢምስ ይመጣል። እሱን ነገር ምንድነው? ጀስት ይሄን ነገር ስታደርጉ ሂውጅ አማውንት ኦፍ ሪኢንፎርስመንት ቢምስ ይመጣል። እሱን ነገር ምንድነው? ጀስት ፌለር ኦርደር ቀድሞ ስላብ ፌል ያድርግ ኔክስት ደግሞ ቢማችን ፌል ያድርግ። እሱን ነገር በዚህ ወይ ኪፕ ታደርጉታላችሁ። ሞር ዲቴል አንድ ቪዲዮ ሰርቼ ፖስት ማድረግላችሁ ይሆናል። በዚህ ወይ ምን ታደርጉታላችሁ? እነዚህን ስቲፍነስ ሞዲፋየርስ 0.05 or only 5% ኮንሲደር ታደርጋላችሁ። ኔክስት ታይፕ ስላብ ቲክነስ 150 ትሉና ኦኬ ኔክስት አድ ኮፒ ኦፍ ፕሮፐርቲ ሂር ስላብ 160 እቺን ብቻ ነው። ከዚህ በኋላ ኤዲት የምታደርጉት 160 ኔክስት አድ ኮፒ ኦፍ ፕሮፐርቲ 170 ሂር 170 ይሄን ብቻ ኤዲት አደረጉና ጀስት በዚህ ብቻ ጀስት አስ ምን እንጠቀም እነዚህ ነገሮች አሲስታንስ ጌምስ እንጠቀምና ጀስት ኖርማሊ ዛይ መታወት ወደ ሴፍ ኤክስፖርት አድርጋችሁ በዛ ላይ ጀስት ዲፍሌክሽን አሁን ፍላት ስላም ሲሆን ጀስት ፓንቺንግ እሱን ነገር ቼክ ያደርጋችሁ ጀስት ዴፕዙን ምን ታውሳችሁ ኢንክሪዝ ታውሳላችሁ በዛ ወይ ኔክስት ሂር አድ ኮፒ ኦፍ ፕሮፐርቲ ስቴር ስላብ 170 እንጠቀምና ጀስት በዚህ ወይ ምን ታውሳላችሁ ነገሮች ዲፋይን ታውሳላችሁ።
ዋዝ አናዘር ቲንግ እዚህ ጋር ለዴፊኒሽን የሚቀረን ነገር definition እዚህ ጋር የሚቀረን was another thing section parts wall part እሺ እዚህ ጋር modify ትሉና ምንድነው የምታደርጉት wall part here ከ200 ብንጀምር እዚህ ጋር property type specified wall material C25 እንጠቀምና እዚህ ጋር shell tin እንጠቀም modifiers as long as they are ምንድናቸው vertical members ናቸው so ስንት እንጠቀም 0.5 እንጠቀምና just እነዚህን ምን ታደርጋላችሁ here stiffness modifiers 0.5 for vertical members just normally ኮዳችን recommend ያደርግ እዚህ ጋር እንትን አይልም ግን አሜሪካን ኮድ ምናምን ሄዳችሁ ቼክ ልታደርጉ ትችላላችሁ ኮዳችን ኖርማሊ just የሆነች ካልኩሌሽን እንትን ያደርጋል ፎርሙላ just አስቀምጠዋል በዛች ወይ ካልኩሌት አድርጋችሁ ልታገኙ ትችላላችሁ ሞስትሊ ግን ፕሪፈር የሚደረገው ፎር ቨርቲካል ነምበርስ 0.5 ነው just ግን መጠቀም ትችላላችሁ ኦኬ ኔክስት 200 ጂ ቲክነስ ስንል 200 ኦኬ ኔክስት አድ ኮፒ ኦፍ ፕሮፐርቲ ትሉና ዎል ስንት እናድርግ እዚህ ጋር 250 here thickness 250 okay next አሁንም አድ ኮፒ ኦፍ ፕሮፐርቲ ትሉና ዎል ስንት እናደርጋለን 300 just ፌል ያደረገብን ይሄን ነገር ቼክ ያደረግን just ምን ማድረግ እንችላለን just ፕሮሲድ ያደረግን ነገሮችን just ቼክ ያደረግን just በዛ ወይ እንትን ልታደርጉ ትችላላችሁ ሴክሽናችሁን ዲፋይን ልታደርጉ ትችላላችሁ ሶ here እንደምታዩት section definition already ጨርሻለሁ እዚህ ጋር እንደምታዩት section define አድርጌያለሁ section properties እዚህ ጋር frames define አድርጌያለሁ እዚህ ጋር የምታዩዋቸው another things እዚህ ጋር section properties ላይ slab okay another thing እዚህ ጋር section properties ላይ walls define አድርጌያለሁ next ምንድነው የምታደርጉት እዚህ ጋር just modeling just model ማድረግ ይጠበቅባችኋል just model ስታደርጉ እዚህ ነገሮች just እንደነገርኳችሁ እንትን ነገሮች ናቸው this much time waste ማድረግ አያስፈልግም እስቲ በዚህ ቪዲዮ just frames ሞዴል ብናደርግ frames ብቻ ሞዴል ብናደርግና next እንትኖች ላይ just walls ምናምን እነዛ ነገሮች stairs እና ሞዴል ማድረግ እንችላለን here እንደምታደርጉት እዚህ ጋር frames just here all select ብታረጉ እዚህ ጋር እቺን ነገር just እዚህ ጋር ክሊክ አድርጋችሁ ታገኙ ትችላላችሁ አንድ ፎርም ሼፕ ምናምን ብትሉ just እቺ ብትጠፋ just በዛው ልታገኙ ትችላላችሁ show and form shape ላይ ክሊክ ብታረጉ እቺን ነገር ታገኙታላችሁ next ምንድነው የምታረጉት እዚህ ጋር just draw here አለች እዚህ ጋር draw walls and እዚህ ጋር draw beams columns brace objects ምናምን just እንደዚህ ላይ select በማድረግ ምን ልታደርጉ ትችላላችሁ ሞዴል ልታደርጉ ትችላላችሁ for example አሁን kick draw beams ምናምን kick draw columns just ይሄን select ታደርጉና ምን ልታደርጉ ትችላላችሁ እዚህ ጋር simply property just እዚህ ጋር select ልታደርጉ ትችላላችሁ for example አሁን ከኮለን 70 ብንጀምርና moment release it is continuous cardinal point is 5 middle center ምናምን just እዚህ ጋር offset ማድረግ ከፈለጋችሁ እዚህ ጋር just የኦፍሴት ዲስታንሱን just ያስገባችሁ እዚህ ጋር ታይፕ ያደርጋችሁ offset ልታደርጉ ትችላላችሁ በእነዚህ by using this ፖይንቶችን ሲስተሞችን መጠቀም just angle degree ኮሎናችሁን just እንትን ልታደርጉ rotate ልታደርጉ ትችላላችሁ some parts just angle እንትን ልታደርጉ ትችላላችሁ plan offset just offsetቱን just to ከግሪድ ፖይንታችን just offset እንዲያደርጉ to along the x direction እና along axis ምን ልታደርጉ ትችላላችሁ offset ልታደርጉ ትችላላችሁ here ይሄን select ካረገን next all ትሉና እዚህ ጋር ምን ልታደርጉ ትችላላችሁ simply here plan ላይ ታረጉና just ምን ልታደርጉ ትችላላችሁ በጣም ሲምፕል ነገር ነው የሞዴሊንግ ነገሮች እነዚህ just ፋስትሊ ነው እንትን ማድረግላችሁ ለምብትሉ just እነዚህ ነገሮች ላይ ጊዜ ዲስማስኪል ማድረግ አያስፈልግም እዚህ ጋር እንደምታዩት all the columns just በአንድ ጊዜ ድራግ ማድረግ ምን ልታደርጉ ትችላላችሁ ሞዴል ልታደርጉ ትችላላችሁ እዚህ ጋር ግን እንትኖች just ኮሎኖቻችን ምንድን ስንት ናቸው just here አሁን እንትን ላይ elevation view ላይ አርገን ብናይ here assign frames and shells or simply here assign ትሉና frames section properties ላይ ክሊክ ታረጉና apply ብትሉ
ሂር እዚህ ጋር ምን ይመጣል just ሴክሽናችሁ ፕሮፐርቲ ይመጣል የሴክሽን ፕሮፐርቲ እዚህ ጋር እንደምታዩት ኮለን 70 by 70 or your option ላይ ክሊክ ታረጉና ግራፊክ ፕሪፈረንስ ሂር እንትን ኢንክሪዝ ልታደርጉ ትችላላችሁ ሂር for example 20 እናረጋችን ነገር ያ just እዚህ ጋር እንደምታዩት እቺን ኢንክሪዝ ልታደርጉ ትችላላችሁ እዚችን የሴክሽን ፕሮፐርቲስ እንትን just እዚች ሌተሯን እንትን ኢንክሪዝ ልታደርጉ መጨመር ትችላላችሁ ሌተር እንትን ፎንት ሳይዙን ሶ ኔክስት ምንድነው የምታደርጉት just እነዚህ ኮለንስ እዚህ ጋር እንደምታዩት the whole up to the from bottom up to top እዚህ ጋር እንደምታዩት ኮለን 70 by 7 ነው 70 by 70 ሶ ምን ማድረግ ይጠበቅባችሁ just ቢልዲንጋችን just እንደነገርኳችሁ አብዛኛው ሎዳችን ወደ ላይ በጣም ቁጥር ዲክሪዝ ያደረገ እየቀነሰ ነው የሚሄደው that means from top to bottom ደግሞ እየጨመረ ነው የሚሄደው ሶ ምን ማድረግ ይጠበቅባችሁ just እነዚህ ኮለኖች just normally እዚህ ጋር ማተር የሚያደርገው just ራንክ አደረግን በኋላ ዲዛይን ስታረጉ just ፌል ያደርጋሉ ወይስ አያደርግም ብለው የሚለውን just ሴፍቲን ቼክ ማድረግ ይጠበቅባችኋል ፒዴልታውን ቼክ ማድረግ ይጠበቅባችኋል ፕላስ ደግሞ ምን ማድረግ ቼክ ማድረግ ይጠበቅባችኋል ፒዴልታ just ፕላስ ደግሞ ቢልዲንጋችን እንትኖች ኮሎኖች ፓስ ያደርጋሉ ፌል ያደርጋሉ ኔክስት ደግሞ is ኢኮኖሚካል ኦር አንኢኮኖሚካል just እሱ ነገር ኮንሲደር ማድረግ ይጠበቅባችኋል ሲምፕሊ again some parts here for example እነዚህን ፓርቶች just select ታረጉና assign for example from start 1 2 3 4 5 1 2 3 4 5 6 columns 6 columns elevation A 1 2 3 1 2 3 4 5 6 okay ከዚህ ጀምር okay 1 2 3 1 2 3 4 5 6 just imagine okay እዚህ okay ስለዚህ select አደረጉና assign እናደርግ frame types this section properties just colon 60 by 60 ለአሁኑ simply እንደዚህ ብናደርግ እንደዚህ ታደርጉና just after analysis okay columns here ቀሪዎቹን ደግሞ ስንት እናድርግ 50 በ50 just እነዚህ 50 just 40 ልታደርጉ ትችላላችሁ okay እነዚህ just እነዚህ okay እነዚህ okay እዚህ እንደ ሆል 3D ላይ አርገን ቼክና ሴሌክት አድርጌያለሁ አሳይን ተሉና ምን ታረጋላችሁ ኮለን ስንት እናድርግ 50 by 50 just 40 ብታረጉም just ፓስ ያደርግ ይችላል just ኖርማሊ ለዚህ ነገሮች ዲስማች በማድረግ አይጠበቅብንም just after analysis and design just እንትምናረጋችሁ ነገሮች ናቸው ኔክስት ምን ታረጉት እዚህ ጋር as all selected እዚህ ጋር draw ተሉና draw kick draw beams and columns እዚህ ጋር kick draw beams እዚህ ላይ ክሊክ ታረጉና ምን ታረጋላችሁ here property type for example beam 2550 ብንጠቀም እዚህ ጋር 2550 ብንጠቀምና just እንደዚህ አንድ ጊዜ እንደዚህ እንደምታዩት ድራግ ታረጉና ምን ታረጉ ስላላችሁ here frames model ታረጉ ስላላችሁ here is all about frames and frames ብቻ frames that means columns and beams በዚህ way ሞዴል ታረጉ ስላላችሁ በኔክስት ቪዲዮ ሞዴል እናረጋችሁ ነገሮች just cantilevers እንትኖች ስላቦች just cantilevers slabs plus ደግሞ just stair tops ምናምን basement walls lift course እነዛ ነገሮች just እንትን ማድረግ ይጠበቅብናል ኔክስት ደግሞ እቺን ምን ታረጋላችሁ only one story ተሉና ቤዝመንት ላይ ቤዝ ላይ ታረጉና ቤዞችን the whole select ታረጉና ምን ማድረግ ይጠበቅባችኋል assign ተሉና joint restraint fixed the whole fix ማድረግ ይጠበቅብናል just apply ተሉና ይሄን all the base የቤዝ ፖይንቶችን ማድረግ ይጠበቅብናል fix ማድረግ ይጠበቅብናል በዚህ way ምን አረጋግን the whole frames that means the columns and beams ሞዴል አረጋግን next video ላይ just more just እንትን ማድረግላችሁ ሆና ሞዴሊንግ ፓርቱን just በአንድ ቪዲዮ መጠቀም just long up to 1 hour video ምናምን ሰርቼ just the whole part
ሚንስ ሺሮልስ ሊፍት ኮርስ ምናምን ስቴሮች ምናምን አጠቃላይ እንትኖችን ስላብስ ምናምን ካንቲሊቨርስ እንደዛ ሞዴል አድርጌ በአንድ ቪዲዮ ፊኒሽ አድርጌ የሚቀጥለው ፓርት ፕሮሲድ እናደርጋለን። ሶ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። አመሰግናለሁ። ባይ ባይ።